ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ጓደኞቼ ሰብስክራይብ በማድረግ ቤተሰብ ይሁኑ። የነበራችሁ ጓደኞቼ ደግሞ ስለምታበረታቱኝ በጣም አመሰግናለሁ። አሁንም ማስተያየታችሁና ድጋፋችሁ አይለኝ። ቪዲዮን በላይክ ጀምሩት። ላይክ ስታረጉ ቪዲዮ ወደ ሌላ ሪኮመንት ያደርገዋል ዩቱብም እኔም ቢሆን ላይክ ሳይ ደስ ይለኛል እና ላይክ አድርጎ ማለት ነው። የቪውን ያክል ላይክ ብታረጉ የበለጠ ቪዲዮዎች ተደራሽ ይሆናሉ ማለት ነው። ለብዙ እህቶች ይደርሱና የሚጠቅሟቸው ቪዲዮዎች ናቸውና ላይክ ብታረጉ በቅንነት አይከፈልበትም ውዶቼ። በተረፈ በጣም ብዙ ልጆች እስኪ የምትጠይቁኝ ነገር ብዙ ነገር ስንደጋግም ስንቀያይር ጸጉራችን እየተጎዳ ነው። እስኪ አንድ ነገር መላበይንና ምን እየደጋገምን የምንጠቀመውን ነገር ምከሪን ያላችሁ ልጆች አላችሁ። እስኪ ይሄንን ዛሬ ያመጣውላችሁን ቪዲዮ ደጋግማችሁ ተጠቀሙትና ከዛ ያለውን ለውጥ ትነግሩኛላችሁ። በነገራችን ላይ ይህ ቪዲዮ ከዚህ በፊትም ሰርቼዋለሁኝ። በጣም ቀላል ነው። ያው እንግዲህ ቤታችሁ አካባቢ ታገኙት አታገኙት ባላቅም እሬት መጠቀም ግድ ይላችኋል። እንግዲህ ካላገኛችሁ ደግሞ ሌላ ዘዴዎችን ተጠቀሙና እስኪ ሞክሩት ማለት ነው። ለኔ ከምነግራችሁ በላይ ጸጉሬን ስጠቀመው በጣም ልስልስ ነው የሚያደርግልኝ ከምላችሁ በላይ ማለት ነው። እና በምታዩት መልኩ እንግዲህ እሬት እኔ ግቢ ውስጥ አለኝ። ውሃ እያጠጣው እንደዚህ አደርግና እጠቀማቸዋለሁ ማለት ነው። እሬት በዚህ መልኩ ትከታትፋላችሁ። የታጠበ 2 የሾርባ ማንኪያ ሩዝ ጨመርኩ ማለት ነው። እዚህ ጋር ተልባውን እቃውን እያሳየዋችሁ ነው። ብዙ ልጆች ተልባ በአረበኛ ምንድነው ስለምትሉኝ በደንብ ይዩትና በዚህ መሰረት መግዛት ትችላላችሁ። 2 ብርጭቆ ውሃ ጨመርኩ ማለት ነው። 2 የሾርባ ማንኪያ ተልባ 2 ብርጭቆ ውሃ። ከዛ ደግሞ ዝንጅብል ነው የጨመርኩት። ትንሽዬ ዝንጅብል ነው የጨመርኩት። ዝንጅብል በርከት አድርጋችሁ ብትጨምሩም ችግር የለውም፣ በጣም አሪፍ ነው። እኔ ስላልነበረ ነው ቤት መጠኑ ያነሰብኝ ማለት ነው። ከዛ ሁሉንም ከአንድ ላይ እንደዚሁ ከቀላቀልን በኋላ በእንደዚህ አይነት መልኩ እናንተከትከዋለን። ለምሳሌ እስከ 20 ደቂቃ አንተክትኩት። እሳቱን ቀነስ አድርጉትና እስከ 20 ደቂቃ ድረስ ብታንተከትኩት አሪፍ ነው። ከሩዙ የምንፈልገው ውሃ በደንብ እንትን ይላል፣ ይበስልልናል። ሩዙ ትንሽ ሩዙ ስለሚያስቸግር ማለት ነው። በምታዩት መልኩ እንትን ካለልን በኋላ አንድ 20 ደቂቃ ካንተከተክነው በኋላ ትኩሱኑ እንዳይረጋብን ማለት ነው እንደዚህ እናጠለዋለን። መርጋት የለበትም። እንደዚሁ እናጠለዋለን ማለት ነው። ትኩስ ነው። እዚህ ጋር እንግዲህ ቀጠን ስላለ እኔ ኮኮናት ነው የጨመርኩት። እናንተ ግን የምትጠቀሙትንም ቅባት ዘይቱን ኮኮናትም ያገኛችሁትን የሚስማማችሁን ቅባት መጨመር ትችላላችሁ። እዚህ ጋር ወፍሮ ቀዝቅዞ ወደ መቀበያ ልገለብጠው ነው እንደምታዩት። በነገራችን ላይ ውሃ ጨምሬበታለሁ። በጣም ወፍራም ነበረ፣ ግን ውሃ ጨምሬበታለሁ። እንደምታዩት ወፍራም ነው፣ ግን ተደፋብኝ። ካሜራውን እያየው ስለነበረ እንዴት እንደሚገለብጥ እጄን እያየሁት አልነበረም እና ተደፋ። ኦልሬዲ ግን ሙሉ ነው፣ በቂ ነው፣ ከበቂ በላይ ነው ይሄ ማለት ነው። በጣም ብዙ ነው። እዚህ ጋር በነገራችን ላይ ዱቄት የበቆሎ ዱቄት ንሻ መጨመር ትችላላችሁ፣ መጀመሪያ ስትቀላቅሉ ማለት ነው። ግን እንደዚህ መጠቀም ትችላላችሁ፣ ከፈለጋችሁም እንደዛ መጠቀም ትችላላችሁ ልላችሁ ፈልጌ ነው። እሱን መጠቀም ከፈለጋችሁ ከዚህ በፊት የሰራሁት ቪዲዮ ስላለ ገብታችሁት፣ ንሻ ጨምሬ የሰራሁት ቪዲዮ አለ፣ ገብታችሁት። በጣም አሪፍ ነው ማለት ነው። ግብአቶቹ በብዛት እነዚህ ናቸው እና እዚህ ጋር አስተካክዬ ልቀባ እየተስተካከልኩ ነው ማለት ነው። በተለይ ይሄ ነገር ምን ያደርግላችኋል ማለት ነው? ጸጉራችሁ አልበጠር የሚላችሁ ልጆች፣ በጣም ከርዳዳ የሆነባችሁ፣ የሚሰባበረው የሚነቃቀልባችሁ ልጆች ይህን ነገር አዘውትራችሁ ብትጠቀሙት በጣም አሪፍ ነው። ለውጡን ቶሎ ታዩታላችሁ። በጣም ነው የሚያለሰልሰው ጸጉር። አሁን ይህን ጸጉሬን እንዴት እንትን እንደሚልስልስ አድርጎ በቃ ባዶ ምንን ጸጉር አልነበረኝ ምንም እንዴ እስከምል ድረስ ነው እንትን የሚያደርገው። በቃ ልስልስ ነው የሚያደርገው ያላችሁ ጸጉራችሁ ማለት ነው። በጣም ብዛት የሚያስቸግራችሁ ልጆች
ይህንን ነገር ብትጠቀሙት በጣም አሪፍ ነው። በጣም ከምላችሁ በላይ ማለት ነው። በጣም ነው የሚያለሰልሰው። ጸጉር ታጥባችሁ ራሱ በሻምፖ ራሱ ደጋግሜ ታጥቤው ወዙ በቃ በጣም ነው የሚያምረው ከምላችሁ በላይ ማለት ነው። እና ለ1 ሰዓት ለ2 ሰዓት የግድ ማቆየት አለባችሁ ማለት ነው። ምንም አይረብሽም፣ ሽታ የለውም። በጣም ሳታበዙ ደግሞ ተቀብታችሁት ወደ ሰውነታችሁ እንዳይወርድባችሁ ፌስታል አድርጋችሁ ሻሽ በደንብ ስር አድርጋችሁበት ስራችሁን መስራት ትችላላችሁ ማለት ነው። ምንም አይነት ሽታ የለውም፣ አይረብሻችሁም። ለጸጉራችሁ ግን በጣም ነው የሚያለሰልሰው እና ከርዳዳ ያለው የሚሰባበርባችሁ ልጆች ይህንን በተደጋጋሚ ሞክሩትና ከዛ ታመሰግኑኛላችሁ። እርግጠኛ ሆኜ ነው የምነግራችሁ። ይህን ጸጉሬን እንደምታዩት ቶሎ ነው በቃ ግድል ነው ያደረገው። መጀመሪያ ላይ እንዳያችሁኝ ፈታውትና አላበጠርኩትም። ልክ ይህን ቀብቼ ሳበጥረው ምንም አላስቸገረኝም እንደምታዩት ምንም ማለት ነውና በጣም ነው ደስ የሚለው ከምላችሁ በላይ። እንዴት አባቱ ልስልስ እንደሚል ሁሉ ይሄው ይታም ባዶ ነው ያደረገው ጸጉሬን እና ስትሬት ነው ያደረገውና ተጠቀሙት ወዶችዬ። ምናልባት ሬት የማታገኙ ልጆች ካላችሁ በእርግጥ ያው መውጣት የማትችሉ ከሆነ ነው እንጂ አንዳንድ ሱፐር ማርኬቶች አለ። በጣም ርካሽ ነው ዋጋውም፣ በርካሽ ታገኙታላችሁ። ገዝታችሁ ግን በፌስታል ይሄ እንትን የምናረግበት ምግብ ምናምን የምንሸፍንበት ላስቲክ አለ አይደለ? በሱ እየከፈላችሁ ማለት ነው ሽግ አርጋችሁት ፍሪጅ ውስጥ ብታስቀምጡት በጣም ለብዙ ጊዜ ነው የሚቀመጠው፣ አይበላሽም ማለት ነው። አንዴ ከገዛችሁ ለብዙ ጊዜ ሊሆናችሁ ይችላል ለማለት ፈልጌ ነው። በተረፈ እሱን ካላገኛችሁት ተልባውንና ኒሻውን ወይም የበቆሎውን ዱቄት ባለፈው የሰራውላችሁ ቪዲዮ አለ፣ ህዩትና በዛ መሰረት ተጠቀሙ ማለት ነው። በጣም ነው ጸጉር የሚያለሰልሰው። ኒሻው ራሱ ቆዳችሁን ጸጉራችሁን በጣም ነው የሚያለሰልሰው። ለቆዳችሁ ራሱ በጣም አሪፍ ነው እና ሬት ማግኘት የማትችሉ ልጆች በተልባውና በሱ መጠቀም ትችላላችሁ። ተልባ፣ ሮዝመሪ፣ ዝንጅብሉንና ንሻውን እና ሮዙን መጠቀም ትችላላችሁ ማለት ነው። እንዳትፈጩት፣ እንደዚሁ እኔ እንደምጠቀመው ተጠቀሙ። ምክንያቱም በቂ ነው። በጣም ነው የሚያለሰልሰው። እንደዚሁ ውሃውን ብቻ መጠቀም በጣም በቂ ነው ብዬ ነው የማስበው እና አሪፍ ነው። እንደምታዩት ነው በቃ ደስ ነው እያለኝ ያለው ያበጠርኩት ጸጉሬ ላይ አንድ ዘለላ እንትን ማበጠሪያ ላይ አንድ ዘለላ ጸጉር አልወጣም። የሚገርማችሁ ነገር ማለት ነው። እና ሳበጥረው እያስቸገረኝ አልነበረም። ዝም ብዬ ነው ሳበጥረው የነበረው በቃ ደስ ብሎኝ እንጂ እያስቸገረኝ አልነበረም። እንደምታዩት በቃ ስትር ምናምን ነው ያለልኝ እና ደስ ነው ያለው። በቃ ተቀባብቼ ማሳጅ ከሰራሁኝ በኋላ በእንደዚህ አይነት መልኩ ሽግ አድርጌ ለ1 ሰዓት ምናምን አቆይቼ ከዛ ታጠብኩት። ከታጠብኩት በኋላ ይሄን ይመስላል ጸጉሬ። በነገራችን ላይ ቅባት እየተቀባሁት ነው፣ ወዲያውኑ እንደወጣው ነው ከሻወር። ፊዩት ጥቁረቱን ማለት ነው እንዴት እንደሚያምር ተቀብቸውና ታጥቤው ሚያው ነው ወዙ፣ ምንም ልዩነት የለውም እንደምታዩት ነው። እና በጣም ነው ደስ የሚለው ከምላችሁ በላይና ተጠቀሙትና ታመሰግኑኛላችሁ ውዶችዬ። የዛሬው ቪዲዮ ይሄን ይመስል ነበር። ከወደዳችሁት ላይክ አድርጉት። ባይ ባይ።